ወደድክም ጠላህም እንጋባለን። የታውቅሽና ነው ማገባሽ። ቤተሰብ ተጋቡ ሰላለ ዝም ብሎ መጋባት አለ እንዴ? ምን መሰረተው እኮ ህይወት ነው፣ የቃቃ ትዳር አይደለም። እኔም እኮ ፈልጌው አይደለም። አይመለከተኝም። ቤተሰብ አይደለም የሚወስንልኝ ወደፊት ህይወቴ። አይ እንግዲህ እሱን ከቤተሰብ ጋር ጨርስ። የኔ ቤተሰቦች አንዴ ወስነዋል። እንዳታስቢው የኔ ፍቅር፣ ያልኩሽ ነገር እኮ ተሳካ። ዋው በጣም ደስ ይላል። ኩርቼ ባህል የኔ ፍቅር። እሺ ወንድሜ ምንድነው የምናረገው? ከሰሙ ለምን ለነዳዳ ነግራቸው? አሁን ገንዘብን በደንብ ስለማገኝ አንድ ላቂ ነው ማኖርሽ። ምን ማድረግ ይቻላል? እነሱ ክብር ጉርብትና ምናምን ነገር ነው የሚሉት እንጂ ፈልጌው መስሎሽ ነው እኔ አንቺ ማግባት? ሲጀመር እኮ ልጁ ፍቅረኛ እንዳለው ሰምቻለሁ። አምናለሁ። ታውቃለህ ከልቤ እንደማፈቅርህ። አዎ የኔ ፍቅር፣ እኔም ከልቤ ነው የማፈቅርሽ። አሁን ህልማችንን የምናሳካበት ጊዜ ደርሷል። ልጆችም ትወልጂልኛለሽ። እኔም ሰምቻለሁ፣ ግን የሱን ቤተሰቦች እንድትጋቡ ወስነዋል። ምን ጥያቄ አለው የኔ ፍቅር? እኔም ካንተ ጋር ነው ቤተሰብ መሰረት የምፈልገው። ካላንቺ ህይወቴ እንዴት ሊሆን እንደሚችል እንኳን ማሰብ አልችልም። ወንድሜ ልጁም እኔም ፍላጎት የለንም። ስለዚህ የሆነ ነገር መፍጠር አለብን። እኔም የኔ ፍቅር መጣውኛ እንዴ መታጠቢያ ቤት ደርሼ። እሺ እቴ የሚሰሙን ከሆነ የሚችለው ነገር ሁሉ አደርጋለሁ። ሄሎይኔ ፍቅር ምን ነው ቆይሽብኝ? ሮሚስ እየጠበኩሽ እኮ ነው። እሺ በቃ ማሚን ይዘናት እንምጣ፣ እንሂድ። ቆንጆ ጊዜ እናሳልፋለን ተባብለን የለ እንዴ? እኔ ፍቅር